ሰላም ቲዩብ ዛሬ እንደተለመደው ቪዲዮ ካች ብለናል። በዛሬው ቪዲዮ ደግሞ ለመጀመሪያ ጊዜ ጉዞ ወደ ለንደን ተከታተሉ። በዛሬው ቪዲዮ ለብዙ አመታት ሳልመው ሳስበው ሳቅደው የነበረ ነገር ዛሬ ይሳካል። በለንደን ቀውጢ ናት። ቻው በቃ ሰው ደግሞ ብዛቱ ጋይስ መስሎናል። ጋይስ ኢንትሮሊ እንደሰማችሁት ነው። ለመጀመሪያ ጊዜ ወደ ለንደን ሊሄድ ነው። ያው ለብዙ ጊዜ ሳለመው የነበረ ነገር ነው እና ዛሬ ተሳክቷል። አጨብጭቡ በእናትህ አጨብጭቡ። አምንሽ ነው ሁሉም ተከፍተዋል። በእናታችሁ ሲያሳዝኑ። ያ ነው ደግሞ የሚያካብደው። አታካብደን። ኦኬ ለማንኛውም ፍላይታችን ወደ ስንት ሰዓት ነው? ወደ 12 ሰዓት ነው ፍላይታችን። ሰዓቱ አልደርሳለኝ። ይኸው እዚህ ጋር ሻንጣችንን ይዘናል። አክቹሊ ብቻ አይደለም ሻንጣ፣ ሌላም ሻንጣ አለ፣ ባግ አለን፣ ምናናለን ብቻ ቦሌ ስንደርስ ደግሞ እንገናኛለን። ጉዞ ወደ ቦሌ። ሶ ጋይስ ደርሰናል። የት ነው ያለነው? አዲስ አበባ ኢንተርናሽናል ኤርፖርት። ጀለስም አብሮ ሊሸኘኝ መጥቷል። ሰላም በዘው። አሁን እኔ እኮ መሄድ አይመስልም፣ እሱ መሄድ ነው የሚመስለው። እሱ መሄድ ነው የሚመስለው። ፋሚሊም ከፊት ቀርመው ሄደዋል። ሶ አሁን እየገባን ነው። ለመጀመሪያ ጊዜ ይላል። ያበደ ነው፣ ጸጥ ያለ ነው እና ለመሄድ በቃ በጣም ያሳዝናል። እኛንም እንዳረሳለኝ እኛም ምን ቆይ ትንሽ አንድ 5 አመት ጠብቃ እሱንም ይዞ ይሄዳል። ትንሽ ከአንድ 5 አመት በኋላ እሺ። ሁሉም ነው የከፋቸው። እኔ በመሄድ በጣም ያሳዝናል። ሶ ጋይስ በቃ ልንሄድ ወይ በጣም ያሳዝናል። በቃ ኢትዮጵያቸው እዚህ ጋር ቢያንስ 10-30 ደቂቃ ከእሱ ጋር እናሳልፋለን። እዚህ ጋር በቃ ወይስ ወደ ሌላ ኦልራይት ጋይስ ይኸው ሻንጣችንን ይዘናል፣ ሁሉም ነገር ይዘናል። ጉዞ ወደ ዩኬ ወይኔ ጋይስ እና እዚህ ላይ ቁጭ በል ልክፋ። አንተ ይሄ ነገር ደስ ይል ለመጀመሪያ ነው ላስጠቅ ከበኋላ ያባበደ ኤፒሶድ አለ። ከዚህ በኋላ ውስጥ ኤርፖርት አዲስ አበባ ኤርፖርት ምን ይመስላል ለመጀመሪያ ጊዜ ገብተን ምን አይነት ኤክስፒሪየንስ እናሳልፋለን። ብቻ አብራችን ተከታተላላችሁ። ያበደ ቆይታ ይኖረናል። ጠብቅ አልቻልኩም፣ አልገባችሁም። እና አንተ በመሄድ ምን ሰማው? እስኪ አብራራላችሁ። በጣም ነው የደበረኝ። እንገናኝ በቃ ቻው በቃ አሚናው ዲለ በቃ ሶ ጋይስ እና ለብዙ አመታት ሳልመው ሳቅደው የነበረ ነገር ዛሬ ሊሳካ ነው። እናት ኤርፖርት ፊሊንግ ዛሬ እስኪወጣልኝ ድረስ ላጣጠመው ነው ይላል። እና እናቴ ተሙት። አንተ ነገር ምንድነው? በደንብ አገፋም እንዴ? ቆይ እስኪ ምን ነው አንተ? እዩት፣ ዲያስፖራ እሱ እኮ ነው በቃ ውጪ የሚሄደው ነው አይደለም? በስማ እኔ አልሄድም፣ እሱ እኮ ነው የሚለው። በቃ ሻውን ወደ ውስጥ እንግባ፣ ሰዓት የለንም እየተባለ ወደ ውስጥ እንግባ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ኤርፖርት ልንገባ ነው። ሶ ጋይስ በቃ አሁን ግዴታ መሄድ አለብን፣ ሰዓታችን እየደረሰ ነው። ከዚህ በኋላ እሱ አይገባ፣ በቃ መግባት አይቻልም ማለት በቃ እዛች ድረስ ነው አብሬ በቃ ሩስኪ እንገናኛለን። እደውላለሁ። ቻው ሁላችሁ በቃ ቻው። ሶ ጋይስ በቃ ብቻችንን ልንፈጥ ነው። እሱም ተለየን፣ ሁሉ ሄደዋል። እንደመለያየት ግን የሚያስጠላ ነገር የለም። ማርያም እንደመለያየት የሚያስጠላ ነገር የለም። ኤርፖርት ውስጥ መታችሁ ሰው እንደመሸኘት የሚያስጠላ ፊሊንግ የለም። እግዚአብሔር በቃ
በጣም በቃ አልገባችሁም? ስሜታዊ ነው ያደረገው። ሶ ጋይስ ኤርፖርት ገብተናል ማለት ነው። ስማምቦል ሰዓታችን እየደረሰ ነው እና ጋይስ ደረቴ ላይ አርጌ ይኸው ዩኬ ደርሰናል ማለት ነው። ኦ ቴንክ ዩ። ምንም ግን መቅረጽ ትዝ እያለኝ አይደለም። ምን እንጃ ነው እየወጣን ነው አሁን እየደረስን ነው ይላል ወደ ውጪ። ሱቅ ምናምን ደግሞ ነፈን ያሉ። ቆይ ወደዛ ጋር አሳያችኋለሁ። ማይክ እየተጠቀምኩ ነው ሁላችሁ። የሱቅ ናዳ ይኸው እዚህ ጋር መነጽር አለ። መነጽር ምናምን ይሻጣል። ይሄ የሴት መሰለኝ እና ይኸው የሆነ ሰውዬ ሻንጣ እየጎተተ ቶሎ በል ተባልኩኝ። ለማንኛውም ቶሎ ላሳያችሁ። ይህን ይመስላል ኤርፖርቱ። ብሶ ነው ያለው፣ ነፍስ ሆነ ያለው በስመ አብ እና አሁን ውጪ ልንወጣ ነው። ውጪ ስንወጣ ምሽት ነው። እስኪ እናያለን ሁሉንም። ውጪ ወተናል። አክቹሊ ይሄ ኤርፖርት አካባቢ አይደለም፣ ከኤርፖርቱ በጣም ሩቅ ነው። ይኸውላችሁ እንግዲህ ውጪ ነፍስ ሆነው። ቆይ ምንድን ነው የቱሪስት ፕሌስ ነው ምንድን ነው? በጣም ነፍስ ሆነ እና ጋይስ የዛሬው ቪዲዮ ትንሽ አጭር ነው የሚሆነው። እዚህ ሀገር ደግሞ መኪና በቀኝ በኩል የሚነዱት በምን አይነት ታሪክ በቀኝ በኩል እንደሚነዱ እንጃ። ብቻ በስመ አብ የሌለ ነገር የሚያገቡ ኢትዮጵያ በግራ በኩል ነው። እዚህ ደግሞ እዚህ ከመምጣቴ ምን ደስ እንዳለኝ ታውቃላችሁ ጋይስ? ካም በኋላ ማለት ኔቨር ሽሮ ኤቨር ቻው ሽሮዬ። በቃ ካም በኋላ ከሽሮ ጋር አልታይ። ውይ እንዴት ደስ እንዳለኝ። የምን ሽሮ የምን ምስር ወጥ ምናምን በቃ ፓስታ፣ ሩዝ፣ መኮረኒ ምን የሌለ ነገር አለ? ምንም በቀጣይ ክፍል ምናምን ብሎ ነገር የለም። በቪዲዮ ቢሆንም ደርሰን መተናል። ያው መሄድ ነበር ለማለት ያክል ነው እና ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ።